የሚጮሁበት ጊዜ እነዚህ ሁለት ወንበዴዎች ከጌታ ግራና ቀኝ ሰቅለዋቸዋል። ምክንያት ነበራቸው። በሁለት ወንበዴዎች መካከል የሰቀሉበት ምክንያት ነበራቸው። በግራ በኩል የሚመጡ ምእመናን አይሁድ ይሄ ማን ነው ብለው መጀመሪያ ይጠይቃሉ። ይሄማ የታወቀ ወንበዴ ነዋ ብለው ይመልሳሉ። ይህስ ቀጥሎ ያለውስ እሱስ ከነሱ ይተናነሳልን በማለት ምክንያት እየሰጡ ምክንያት እየደረደሩ መድኃኒታችን ኢየሱስ ክርስቶስን እንደ ወንጀለኛ ቆጥረው ከ6 ሰዓት እስከ 9 ሰዓት ድረስ በመልዕልተ መስቀል ተሰቅሎ እንዲቆይ አዘው ከ6 እስከ 9 ሰዓት በመስቀል ላይ ቆይተዋል። ልክ 9 ሰዓት ምድር በጨለማ ተውጣ ሳለ እመቤታችን ቅድስት ድንግል ማርያም የኢየሱስ ክርስቶስን መገረፍ በሁለት ወንበዴዎች መሰቀል ምክንያት አድርጋ ታለቅስ ነበር። በዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ እንደተገለጸው ታለቅስ ነበር። ትንከባ እነ ሰሎሜም አጃቢዎቿም እነ ሰሎሜም ሌሎችም አብረው ያለቅሱ ነበር። የሚያስለቅስ ግፍ ስለሆነ ወላድ ይፍረደኝ ነው የእመቤታችን የቅድስት ድንግል ማርያም የልቅሷ ሙሾ። ወላድ ይፍረደኝ፣ አንዱ ልጅ ሳይበድል የተበደለ ሳይገድል የተገደለ እያለች ታለቅስ ነበር። በዚያ ሰዓት መድህን ኢየሱስ ክርስቶስ ቀና ብሎ ሲያበቃ እናት ሆይ ይውልሽ ልጅሽ ይኸውና በማለት ለዮሐንስ አደራ ሰጣት። ዮሐንስንም በተመሳሳዩ እንኋት እናትህ በማለት አደራ እንደሰጠው ቅድም በጠቀስኩላችሁ ዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ እንመለከታለን። ስለዚህ መድህን ኢየሱስ ክርስቶስ የተሰቀለበት ትልቁ ዋናው ምክንያት ከ5500 ዘመን በፊት አስቀድሞ መድህን ታላቁ አባት አዳም በድሎ ከገነት ከወጣ በኋላ በገነት 7 ዓመት በምቾት ቆይቶ በመጨረሻ በበደለው በደል ምክንያት ከገነት በአጋንንት ጅራፍ እየተገረፈ ከወጣ በኋላ አዳም ያለቅስ ነበረ ይላል። የንስሐ ለቅሶ አዳም ያለቅስ ነበረ። ለምን? ገነትን የመሰለ ቦታ እግዚአብሔርን የመሰለ ጌታ ስላጣ ከዚህ ካለበት ከምድረ ፋይድ ሆኖ ያለቅስ ነበር። እግዚአብሔር አስቀድሞ በገነት አንጻር ነበር ያስቀመጠው። ለምን? እሷን እያየ ንስሐ እንዲገባ እንዲያለቅስ እንዲጸጸት። ገነትን የመሰለ ቦታ እግዚአብሔርን የመሰለ ጌታ ያጣሁት በበደሌ በኃጢአቴ ነው ብሎ እያለ እንዲያለቅስ ንስሐ እንዲገባ በገነት በአንጻረ ገነት ነበር ያስቀመጠው። አሁንም እሷን እያየ አዳም ያለቅስ ነበር። ታዲያ ያ የተነገረው ትንቢት የተቆጠረው ሱባኤ ማለትም 5500 ዘመን እንደተፈጸመ አልቀረም፣ ትንቢቱ አልቀረም። መድህን ኢየሱስ ክርስቶስ ወረደ፣ ተወለደ፣ አስተማረ። በመጨረሻ ዓርብ 3 ሰዓት ላይ የፍጥኝ ታስሮ 6 ሰዓት ላይ በመስቀል ላይ በዕፀ መስቀል ላይ ተሰቀለ። ይሄ ነው እንግዲህ የመድህን የኢየሱስ ክርስቶስ የመውረዱ የመወለዱ የመሰቀሉ ምስጢር አዳምና ልጆቹ ለማዳን። ቅድም እንዳልኳችሁ ወሆረ ሀበ ለሙቁህቶሙ ይነብሩ ነፍሳት ታስረው ተግዘው ወደ ነበሩ ነፍሳት ወደ ሲኦል ነው ያመራ። በአጸደ ነፍስ ወደ ሲኦል አመራ። ወአመዝበራ ለሲኦል ሲኦልን ማረካት። በውስጧ የነበሩ ኃጥአን ነፍሳት በእግረ አጋንንት ሲረገጡ የነበሩ ኃጥአን ነፍሳት አስከትሎ ወደ ገነት ሲያመራ ወተመዝበረት ሲኦል ተመዘበረች፣ ሲኦል ተማረከች። ወደ ገነት እሱ እየመራ እነሱ እየተከተሉ ወደ ገነት ገቡ። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ብሏል ታላቁ አባት አዳም። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ። ለእግዚአብሔር ክብር ምስጋና ይግባው ሰማያዊት መንግሥቱን በቸርነቱ ተሰቅሎ ተገርፎ ላወረሰን ፈጣሪ ክብር ምስጋና ይግባው በማለት ታላቁ አባት አዳም አመስግነዋል። በዚህ ፀሐይ ሲጨልም ጨረቃ ደም ስትለብስ ከዋክብት ሲረግፉ አይተው ያመኑ ሰዎች ብዙ ናቸው። ከነሱ መካከል ፈያታዊ ዘየማን ይገኝበታል። ፈያታዊ ዘየማን ማለት ቅድም እንዳልኳችሁ ምላ ዘመኑ እጆቹ በሰው ደም ተጨማልቆ የኖሩ ሰዎችን አስቸግሮ የሚኖር ተራ ወንበዴ ነው።
ተራ ወንበዴ ነው። በሁለት ወንበዴዎች መካከል ጌታ ሊሰቅሉ ባቀረቡት ጊዜ አንደኛው ወንበዴ እውነት አንተ ይሄ ዛሬ ከኛ ጋር የተሰቀለው አምላክ ከሆነ እሱንም ራሱን ያድን እኛንም ያድንን በማለት አሽሟጠጠው ይላል። አሽሟጠጠው፣ የገዛ ጓደኛው አሽሟጠጠው። ይሄ ግን ፈያታዊ ዘየማን ግን አቤቱ ጌታ ሆይ ተዘከረኒ እግዚኦ በውስተ መንግሥትከ አለ። አቤቱ ጌታ ሆይ ይህንን ዓለም ከመኖር ወደ ዓለም መኖር ለማሳለፍ በምትመጣበት ጊዜ እኔን ባሪያህን፣ እኔን ኃጢአተኛ ባሪያህን፣ እኔን ወንበዴ አገልጋይህን እባክህ ይቅር በለኝ በማለት ስለጸለየ መድህን ኢየሱስ ክርስቶስ በዛ በስቅለቱ ላይ ሆኖ ለአዳም ለፈያታዊ ዘየማን የሚከተለውን ቃል ገብቶለታል። አዳምን ቀድመኸው ወደ ገነት ትገባለህ። የትህትና ቃል ስለተናገረ አቤቱ ጌታ ሆይ ይህንን ዓለም ከመኖር ወደ አለመኖር በምታሳልፍበት ጊዜ እኔን ባሪያህን አስበኝ፣ እኔን በደለኛ ሰውን እኔን ባሪያህን አስበኝ ብሎ በመጸለዩ ንስሐ በመግባቱ መድኃኒታችን ኢየሱስ ክርስቶስ በወርቃማው አንደበቱ አዳምን ቀድመው ወደ ገነት ትገባለህ ብሎ አምላካዊ ተስፋው ሲሰጠው፣ ያኛው ወንበዴ ግን ያሽሟጥጥ ነበር ይላል። ያሽሟጥጥ ነበር። እውነት የባህሪ አምላክ ከሆነ እሱንም ራሱ ያድን እኛንም ያድንን እያለ ያሽሟጥጥ ነበር፣ ይተች ነበር። ወንበዴው ግን ምንም ወደ ኋላ አላለም። አሁንም ቢሆን ጌታ ሆይ ወደዚህ ዓለም ሁለተኛ ይህንን ዓለም ለማሳለፍ በምትመጣበት ጊዜ እኔን ባሪያህን አገልጋይህን አስበኝ ብሎ በመጸለዩ ከሁሉ በላይ ንስሐ በመግባቱ ተጸጽቶ ንስሐ በመግባቱ አዳምን ቀድሞት እንደሚገባ መድኃኒታችን ኢየሱስ ክርስቶስ ተስፋው ሰጥቶታል። በዚህ ተስፋ መሰረት ታላቁ መድኃኒታችን ኢየሱስ ክርስቶስ አዳምን ቀድመው ወደ ገነት ትገባለህ ብሎ በተናገረው ቃል መሰረት በአጸደ ነፍስ ይሄ ከሁለት ወንበዴዎች አንዱ ቅድም የተባለው ቀድመው ትገባለህ ተብሏልና በአጸደ ነፍስ እየተንጎራደደ ወደ ገነት ማምራት ጀመረ ይላል። ገነት በዚያን ጊዜ ተከርችማ በሱራፊ እጅ ነው የምትጠበቀው። በሱራፊ እጅ የምትጠበቅ ነች ገነት። ማንም ሰው አልገባባትም። ይሄ ግን የጌታችን የኢየሱስ ክርስቶስ ማህተመ ደሙ ወንበዴው የጌታችን የኢየሱስ ክርስቶስ በዕለተ ዓርብ የፈሰውን ማህተመ ደሙ ይዞ ወደ ገነት ሲያመራ ገነትን ይጠብቃት የነበረው ሱራፊ ተንቀጠቀጠ። አንተ ማነህ እያለ ይጠይቀውም ጀመር። ሱራፊው ገነትን ይጠብቅ የነበረ ሱራፊ ላክርስን ወይም ደግሞ ፈያታዊ ዘየማንን አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? ኢዮብ ነህ? እያለ ደጋግ ሰዎችን እየጠራ ይጠይቀው ነበር። በዚያን ጊዜ ይሄ ደም አፍሳሹ ወንበዴ የያዘውን ያውቃልና የጌታችን የኢየሱስ ክርስቶስ ማህተመ ደሙ ያለበትን ፓስፖርት ማለት ነው ወደ ገነት የሚያስገባ ያዘውን ያውቃልና እኔስ አንተ የምትጠራቸው አብርሃምም አይደለሁም ይስሐቅም አይደለሁም ኢዮብም አይደለሁም፣ ምላ ዘመኔ የሰው ደም በማፍሰስ እጆቼ በሰው ደም ተጨማልቆ የሚኖሩ ተራ ወንበዴ ነኝ በማለት መለሰለት ይላል። ረድ ክህደ ወፈያታይ አምነ እነ ይሁዳ ሲክዱ ደም አፍሳሽ ወንበዴ ግን አመነ። ለመጀመሪያ ጊዜ አዳምን ቀድሞት ወደ ገነት በርባንን ፍታለ